ከሰሞንኛ የመዝናኛ ወሬዎቻችን ተመልሰናል። እንግዲህ በሳምንታችን ላይ ብዙ ክንውኖች ተከናውነዋል። እኛም የተመለከትነው ያየነው ወደ እናንተ አጋርተናል። ከቤት ወጣ ስትል የገጠመ ችግሮች አሉ በሙያ ነክ እኔ እንኳን ሙያተኛ ስለሆንኩ ቤት እንደው ማሳም ከቤት ወጣ ስትል እንዳልሹ ነው የብዙዎቻችን ችግር። ባኪንም ያካትታል ነገር አንተንም ያካትታል። ተቀላቀልክ ባኪ? አዎ እንዴ ግዴታ ነው። ምክንያቱም ወንድ ልጅ ብዙ ጊዜ ቤተሰብ ጋር ይኖርና ከዛ በኋላ ሲወጣ የማብሰል ጉዳይ የንጽህና ጉዳይ በጣም የምንቸገር ይመስለኛል በአብዛኛው። ምክንያቱም አስተዳደጋችን አይደለም የሚወስነው። እኔ እናቴ እንግዲህ ስታሳድገኝ ብዙን ነገር ቤት ውስጥ እንዳግዝ እንድሰራ ይሄ ምናምን ነገር አይደለም እውነት ለመናገር። እሷ ምንድነው ሁለት ወንዶች ነን፣ ትኩረቷ አንድና አንድ ትምህርት ላይ ነው። ትምህርት እንማራለን፣ እናጠናለን፣ ከዛ በኋላ አስጠኛ ያለ እንደዚህ እና ብዙውን ነገሮቻችን ላይ ይሄ የቤት ስራውን በብዛት እነሱ ናቸው የሚሰሩት፣ እኛ እዛ ጋር ነው ያለነው እና ይሄ አብዛኛውን ኢትዮጵያውያን ያለ ባህል ነው። ባህል ብንለው ይቻላል፣ ግን ያው ተገቢ ያልሆነ ምክንያቱም በጣም ይከብዳል። አሁን ግን እየቀረ መጥቷል። ብዙ እኔ መጀመሪያ እንደውም ከቤት ስወጣ የቸገረኝ ነገር እንዴት አድርጌ ሻይ መጣድና እንዴት አድርጌ ቲማቲም ቆርጦ እስቲ መጀመሪያ እንደው ከቤት ስትወጣ ሰርተ የበላው ምግብ እኮ አልኩሽ እኮ ይሄ መጀመሪያ ይሄኛው ነው። ቲማቲም እንትን ቆርጦ ይሄ ቲማቲም ስልስ ነገር እንትን ሞቅ ተደርጓል ለበለብ የምትለው ቀላል ናት። አይደለም ሽንኩርቷን ታታታታ አረገሽ ጀመረሽ። ከዛ ቲማቲም ምን ጨመርክ አለ በቃ ተጨመሪና ቲማቲም አለ ከዛ ትያለሽ ከተፍ ሽንኩርቱን ቆይ ባኪ አግዘኝ። ለመጀመሪያ ጊዜ ስትወጣ ምንድን ነበር? እኔ በጣም ባለሙያ ነኝ። አዎ ዜሪስ ባኪ ስሜን እያጠፋ ነው። አሁን ምሪንዳ በዳቦ የምቀምሰው በቃ በጣም እንትነት ነው። በጣም ባለሙያ ነኝ። የባኪ ተመችቶኛል። ምክንያቱም ያለችው ምንድን ነው ከሱቅ አንድ ዳቦ አንድ ምሪንዳ ይዘህ ይመጣል። አለቀ በቃ። ተጠብሶ ምሪንዳ በዳቦ ተጠብሶ ነው ባኪ ተፈርሾ ነው ተፈርሾ። የሚገርም ነገር አሁን ሲያወራ ትዝ አለኝ። እኔ እንደተገናኘን ቆይ እኔ ሙያዬን ላሳይሽ ብሎ ጠበስ አድርጌ ያለ ለብለብ ምናምን ማታ ሆስፒታል የተገኘሁት አስታወስኩኝ። ለካ ፉድ ፖይዝን ነበር ያመመኝ። እንዲህ ጥርግ አድርገሽ የበላሽው ለዛ ነው። ለማንኛውም በጣም እርሾ ምናምን ጨምረህበታል ፓውደር ኩፍ እንዲል። እነዚህ ነገሮች እንግዲህ ብዙ ጊዜ ወንዶች ላይ አይለመዱም። አሁን እንኳን እየተለመደ ነው። ብዙ ሼፎችም እያፈራን ነው። ብዙ ወንዶች ደግሞ አሁን በደንብ ምግብ ማብሰል እየቻሉ ራሳቸውን በደንብ ችለው ይወጣሉና እንደኔ እነዚህ ነገሮች መሆን የለባቸውም ብዬ አስባለሁ። አሁን የኔን ቤት ልምድ ብናገር ልጆቼ እንጀራ ስጋግር ሁሉ ጊዜ እንጎቻ ይጋግራሉ። ትምህርታቸው እንዳለ ሆኖ ግን ሴቶችም ስለሆኑ ነገ ከቤት ዩኒቨርሲቲ ይወጣሉ፣ ከዛ ስራ ይይዛሉ ምናምን ሲወጡ እነዚህ ነገሮች መቸገር የለባቸውምና ባላቸው ነገር በአቅማቸው በእድሜያቸው ራሳቸው አልጋቸውን ማንጠፍ፣ ካልሲያቸውን፣ የውስጥ ሱሪያቸውን ማጠብ ሊሆን ይችላል፣ እንጀራ እንጎቻ መጋገር ሊሆን ይችላል። ትናንሽ ነገሮችም በእድሜያቸው መልመድ አለባቸው። እኔ የሚገርም ታውቃለህ፣ እኛ ቤት እናት ቤት ውስጥ ስታስተምረኝ ማማሰያ አያያዝ ሁሉ ደንብ አለው። በቃ እንጨት ይዛ ነው ቋ እያደረገች እንትን የምትለኝና አሁን ላይ ግን ጠቅሞኛል። ራሴን ስወጣ ከቤት ስወጣ ራሴን ብቻዬን ለመኖር ስወጣ በቃ አልተቸገርኩም። ራሴን ችዬ ከቤት የወጣው ያህል ሳይሰማኝ ራሴ አብስዬ ኑሮ እንዴት አድርጌ በዘዴ መያዝ እንዳለብኝ ሁሉ የተማርኩበት ነውና ልጆቻችን ላይ መስራት አለብን በዲዛይን ነገር። ትክክል፣ እውነትሽን ነው። አሁን አብዛኛው ጊዜ ምንድነው ልጆች እንደውም ከፍ ሲሉ ትምህርት ቤት ስንልካቸው ምግብ አልበሉም አልጨረሱም ብለን ብዙ ጊዜ ቅሬታ እናሰማለን። ይሄ አንደኛ ስለ አመጋገብ ልጅን አሁን በእጁ እንዲበላ አሁን ብዙ ጊዜ ምንድነው ማጉረስ ነው ልጅን ማጉረስ ነው እንጂ በእጁ እንዲበላ አናለማምደውም። ሁለተኛ ቀደም ሲል ገልጸሻል፣ የንጽህና መጠበቅ ራሱ ግላዊ ንጽህናውን። ከዛ ባሻገር ደግሞ የቤቱን ደግሞ ሲጀምር ደግሞ ስለ ምግብ አበላሉን ወይም ደግሞ አሰራሩን በደንብ አድርጎ ከልጅነት ጀምሮ እንደ አቅማቸው እንደ እድሜያቸው ልክ መስጠቱ በትክክል ተገቢ ነው። ምክንያቱም ውጤቱ በኋላ ላይ ለነሱ ለማንም አይደለም። ይሄ ደግሞ የቤት ስራ መስጠት አለበት። ደግሞ እኮ ታማራለህ። ወይኔ እናቴን አስተምራኝ ቤተሰቦቼን አስተምሮኝ ቢሆን እኮ ስወጣ እንዲያልቸገርም ነበር ብለህ ማማረር አይቀርም። አንዳንድ ጊዜ ብዙ ጊዜ የቤት የሚያግዙን ልጆች ይኖራሉ አይደል? ብዙ ጊዜ ትቀጥሪያለሽ የሚያግዝ ሰው። እነዛ ሰዎች ሲወጡ ልጆቹ እንዴት እንደምታረጋቸው ግራ ይገባል። ልጆቹም በቃ ቁጭ ነው የሚሉት። ስለዚህ የተሰራውን እንኳን አቅርቦ መብላት አይችሉም።
ይሄ ደግሞ ከባድ ነው። ስለዚህ ይሄን ነገር በደንብ አሁን ደግሞ ክረምት ላይ ነው የምንገኘው። ስለዚህ ከልጆቻችን ጋር የበለጠ የምንገናኝበት የበለጠ ጊዜ የምናሳልፍበት እነሱም ትምህርታቸው ላይ ጫና ስለማይኖርባቸው የበለጠውን ጊዜ ቤት ውስጥ በነፃነት ጊዜ ስለሚኖራቸው አንዳንድ ትንንሽ ነገሮችን ብናስለምዳቸው ጥሩ ነው ብለን እናስባለን። አሁን ደግሞ እየተለመደ እንደ ተቋምም ልክ አሁን ክረምት ላይ ማርሻል አርት ታስተምራለህ፣ ሰርከስ፣ የተለያዩ ነገሮች እንደምናስገባው አሁን ደግሞ የምግብ ዝግጅት ህፃናቶች ላይ የሚያስተምሩም እየመጡ ነው። እኛ ዘርዘር ከምናደርገው ደስታ ወልደ መስቀል ወዴት ትወስደን ይሆን? አብራችሁን ቆዩ።